በቃ ተይኝ። እሺ በቃ እሺ ተይኝ። በቃ ወደ ራሴ ልመለስበት። በቃ ልረጋጋሽ። መሄድ ካለብሽ ትሄጃለሽ። እሺ ነው እንሂድ። ወዴት ነው የምሄደው? አልሄድም። በቃ ተይኝ። አንተ አትጃጃል። ተይኝ ወደዛ። በቃ ኤደን ተረጋጊ። በቃ እኔ ለምጄዋለሁ። በቃ አንቺ አስቀይምሃለሁ። እሺ ምንም አታስቀይሚኝም። በቃ እኔ አዲስ ነኝ። አንተ ስነ ስርዓት ይኖር፣ ቢያንስ ለኔ ክብር ይኖር። አንተ ስነ ስርዓት ይኖር እያልኩ እንዴ ምን ነው አንተ ስነ ስርዓት ባይኖር? እሺ ቢያንስ ለምታረገው ነገር ፈሪያ ሳፍረኝ ነገር ሰው የለም በሰዓቴ ሰው ዛሬ ነው እንዴ እንደዚህ ይዤ በማየትሽ ነው የሚደብርሽ? እኔ በተጎደውበት ሰዓት እኮ አታፍርም? ከኔ ፊት ይዘው መጣ ምናምን ነው በቃ አጨሳለሁ። እኔ ለኔ አዲስ አይደለም ደግሞ ማጨስ ዛሬ አይደለም የጀመርኩት። ግን እግዚአብሔር ከዚህ በኋላ አይኔን አታየውም። ልንገር አይደለ አይኔን አታየውም እንዴ? ታውቂያለሽ እኔ አንድ ነገር ልንገርሽ፣ በጣም እኔ ብዙ ነገር ያሳለፍኩ ልጅ ነኝ። እውነቴን ነው የምልሽ። በቃ በዛን ሰዓት ደግሞ የነበረኝ ጓደኛዬ ብዙ ነገር ከኔ በላይ ተጎድተህ ነው አንተ። አይኑ አረ በእግዚአብሔር ታያታልሽ አንቺ በቃ አሁን በዚህ ሰዓት በቃ ይሄን ማለት ነው። ከዚህ በኋላ አይኔን አታየውም። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ሳቅ እያልኩ መጥቻለሁ። ፋሚሊዎቼ ይሄ ሁሉ ደስታ ደግሞ በእናንተ ነው። በጣም ከጎኔ እንዳላችሁ አብራችሁኝ እንዳላችሁም እያሳያችሁኝ ነው እና በጣም አመሰግናለሁ ውድ ቤተሰቦቼ። እንደዚሁም ኤዱም እየተደሰተች ነው። እውነት ለመናገር ምንድን ነው የሚባለው፣ እኔም እሷም ጥሩ ላይ ነን። አሁን ላይ ትሪት እያደረግኳት ነው። በዚህ ሰዓት ከራሷ ጋር ነች፣ እኔም እንደዛው እና በቃ ብዙ ነገሮችን እያስተካከልን ነው እና ዛሬ የሆነ ሀሳብ ይዤላችሁ መጥቻለሁ። ሀሳቡ ምን መሰላችሁ? እስካሁን ከሄዱ ጋር ምሳ በልተን አናውቅም፣ ሻይ ቡና ብለን አናውቅም። ዝም ብለን ነው ከእናንተ ጋር ውጭ ላይ ምናምን የምንገናኘው ወይ ከእናንተ ጋር ይዘን የምንመጣው። ቪዲዮ ቀለል ያለ ነው እና ዛሬ ምን አሰብኩኝ፣ ሄዱን ጠርቻታለሁ። ኦልሬዲ ትመጣለች። ምን ጠርቻታለሁ ሳይሆን የመጣች ነው። ሜይ ቢ እያወራሁ ልትገባ ትችላለች እና ምሳ እዚህ እንበላለን አብረን ከሄዱ ጋር እና አንዳንድ ጥያቄዎችን ደግሞ እስካሁን ያልጠየኳትን ጥያቄዎች ለእናንተም የሆነ የቤት ስራ የሆነባችሁን ወይ የከበዳችሁን ስለሄዱ ዛሬ ትመልስልናለች ማለት ነው። እሷ ብቻ ሳትሆን እኔም በይዘው የምጠይቀኝ ካለ ኪራማ ነው የሚለውን ነገር በደንብ ፕሪፍ አደርጋለሁ ማለት ነው። እኔም ራሴ እሷም እንደዛው እና ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። መቼም በባለፈው ቪዲዮ አይታችኋል፣ ተጫውታብኛለች። እኔም ቆይ ጊዜ ነው የምጠብቅላት። በይዘው ቤተሰቦች በጣም እያናደደች ነው። ቢሆንም በቃ ቆይ አንድ ቀን መስመር ፈልጌም እሷን ድጋሜ ፕራንክ እናደርጋታለን። እንዴስ ሀሳቡ የዛሬው ያ ነው። እናንተም ለምትሰጡኝ አስተያየት፣ ለምትሰጡን ክብር፣ በዚሁ ቀጥሉበት ለምትሉን ነገር በጣም እናመሰግናለን። ዋናው የእናንተ ሰፖርት ስለሆነ መታችሁ ደግሞ በኮሜንት ሰፖርት ስለምታደርጉን፣ ሞቲቬት ስለምታደርጉን፣ እኛ ስለምታግዙን በጣም ደስ ብሎኛል። ብዙዎቻችሁ በውስጥ መስመርም እየጻፋችሁልኝ የደወላችሁም አላችሁ፣ ደስታችሁን የገለጻችሁልኝ እኔም ደስ ብሎኛል። ቤተሰቦቼ በቻልኩት አቅም ከኤዱ ጋር የተለየ ነገር እየሰራን አሪፍ ነገሮችን ይዘንላችሁ እንመጣለን። ያው ትንሽ ታናድዳለች። ያው ብታናድድም ያው መቻል ነው አይደል? ቅብጥ ትላለች። ያው ጆሮዋን እየቆነጠጥንም ቢሆን ከእናንተ ጋር አብረን እንቆያለን እና ውድ ቤተሰቦች ማለት ታቁኛላችሁ ብዙዎቻችሁ ማለት ዩቲዩብ ላይ ማለት እኔ ቪዲዮ ላይ እኔ ራሴ ቻናል ላይ ባልችል በብዛት ጓደኞቼ ቻናል ላይ እመጣለሁ እና ላይፌን ታውቁታላችሁ ብዙዎቻችሁ ምን አይነት እንትን እያሳለፍኩ እንደሆነ እና በዚህ ሰዓት ኤዱ አብራኝ በመሆኗ እኔም ጥሩ ሙሉ ላይ ስላልነበር አብራኝ በመሆኗ በጣም ደስ ብሎኛል። እውነት ለመናገር ኤዱ ከምገልጻት በላይ ማለት እንደዚህ ብዬ ያልገልጻትም። ለምን ታውቁታላችሁ እናንተ ለኤዱ ምን ያክል ፍቅር እንዳላችሁ፣ ለኤዱ ምን አይነት አክብሮት እንዳላችሁ እና እናንተ ከምታስቡት በላይ ናት ኤዱ። በአካል ስተዋት ደግሞ ልዩ ሴት መሆኗን ትረዳላችሁና እኔ በዚህ ሰዓት ሰው በሌለኝ ሰዓት እሷም እንደዛው ባለላት ሰዓት አብረን በመሆናችን ደስ ብሎኛል። ፋሚሊ ማለት ይሄ አንዳንዴ እሱም ፈጣሪ እንትን ይለዋልና ለበጎ ነው ሁሉ ነገር። እኔ አይከፋኝም፣ ግን ያው በቃ ጊዜ ነው የሚያስተካክለው። መታገስን የሚያክል ነገር የለምና
ደስተኛ ነኝ በዚህ አሁን ባለሁበት ህይወቴ ጥሩ አይነት እንትን እያሳለፍኩ ነው ማለት በቃ ይሄ ከድሮ የተሻለ አሁን ላይ ፈገግታዬም ሳቄም እየተመለሰ ነው እና በጣም ደስተኛ ነኝ። እኔ ድሮም አልቃሻ አይደለሁም፣ ግን ቢሆንም ያለሁበት ነገር ትረዱኛላችሁ እና የሆነ ነገር ሲያጋጥመኝ ያው ጠንከር ብዬ ስለሚይዘው እንጂ ብዙ ነገሮች አፕን አድርገውብኛል። ግን ያን ያልፋል ብለን ነው የምናልፈው እና ቤተሰቦች ብቻ ለበጎ ነው። ኤዱም በቃ ሰው በሚያስፈልግ ሰዓት በመገኘቴ በቃ ምን ልበላችሁ መሰላችሁ እድለኛ ነኝ ብዬ ነው የማስበው በዚህ ሰዓት። እሷም ከጎኔ በመሆኗ እኔም ለእሷ አለሁልሽ በማለቴ እና የእናንተም አትለዩ አንድ ላይ ሆኑ የሚለው ነገር ደግሞ ሲጨመርበት በጣም ለምን እሷ ታስፈልገኛለች በሰዓቱ እና በዚህ ሰዓት እንደማስፈልግ በይዘዌ መጣች። እኔ ብያለሁ እኮ ፊት ለፊቴ ነው የተደቀነችውና መጥቻለሁ። ይደውላል ዳንሽ ምንድን ነው ለነሳና ወንበር ላስተካክልሽ ተነስቶ ወንበር አስተካክሎ ምናምን ምንድን ነው ይሄ ውበት ከየት ነው የሚፈሰው? እየፈሰሰ ነው ይሄ ውበት። ቤተሰብ ዛሬ እንዴት ነው አምሮብሽ የምታሽ? ዞር በይና እስኪ ፎቶ ፖዝ አድርግላችሁ። እውነት አምሮብሻል። አንተ ደህና ነህ? አኩርፎ የሚቀርጽሻ እንደዚህ ነው። ምን አልጋበዝከውም? ጋብዣለሁ። እኔ እስክመጣ የተጠበቀ ነው። ደግሞ እንበላለን፣ እንጠጣለን። ዛሬ ግብዣ አይደለ ቀናችን። እበላለሁ፣ እተኛለሁ፣ እነሳለሁ። ኑሮ እንደዛ ሆኗል። በይዘው ቤተሰቦች እኔ ኩክ እያደረኩልሽ ነበር ሰሞኑን። የተሻለ መቼም ሰሞኑን እያየሽ ነው። እኔ እየሰራሁ እያበላሁሽ ነው። ሙያዬን እየቀመስሽ ነው። ኪሎም ጨምረሻል። ስንት ጨምረሽ? አንድ ኪሎ ስንት በልቶ ማታስመሰግኝ ሴትዮ። 1 ኪሎ ጨምረሽ ነው እየጨመርኩ ነው የምትይው። እየከሰው ነው ብትይኝ ይሻል ነበር። እንደውም ክብሽ ነበር። ቅጣት አለብሽ። ደህና ናችሁ? ግን ቆይ መጀመሪያ ሰላም ልበል ቤተሰብ። አላለም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። እሱም ደህና ነው። እሱም እንደምታዩት እኔ እያለሁ ምን ይሆናል? እኔም ደህና ነኝ። እንዴት እየተንከባከብኩት እንደሆነ አታውቁም። ብታይ እየጨመርኩ ነው። ምን አንተ ሁሉ ነገር ከኪሎ ጋር እንደምታገር ውበቴ ውበት ከኔ ጋር ይዋል። የኔ ውበት ነው እንደዚህ ያንጸባረቀ አንተ ጋር ያንቺ ወደ እኔ ልድረግ ቤተሰቦች በዛው ከኔ ጋር ስትል ፀጉር ደግሞ አድጓል፣ ተቆረጠ። ኦሪጂና መጣ አይደል? የልጅ አባት ይወጣል። አሁን አረሰውላተም በዛው የልጅ አባት እንደ ጨበሬ ፂሙ አድጓል እኮ መስተካከል አለበት። የምር ወስዳለሁ። በቃ ትወስደኛለች። ልጅ ደህና ነው ወይ? እሱ ደግሞ ልጅ ደህና ነው። አስቡት ሲወልዳው ልጅ ሲቀመጥበት እኮ ምን ትታረግ ነው? የሆነ ትንሽ ልጅ ነው የምወልደው ይመስለኝ ሳስበው። እኔ በጣም ትገርሚያለሽ። ኤኒዌይስ አሁን ዛሬ ምን አሰብኩ መሰለሽ? መቼም ቤተሰቦች ታውቂያለሽ አሁን ላይ እየተቀበሉኝ ያለው ነገር በጣም ደስ ብሎኛል። አስተያየታቸው፣ ኮሜንታቸው በቃ የሆነ ምን ይላልሽ መቼም አንቺ ጋር ውስጥሽ አለ በብዛት በውስጥ መስመርም እንደውም ከኔ የበለጠ አንቺ ጋር ነው። እኔንም ይወዱኛል። ማንን ነው የምትወዱት? እዚህ ቪዲዮ ላይ ኪራን ወይ ኤዱን እንደውም ይጻፉልናል። ማንም በጣም እንደሚወዱ እውነት ተው ባላ እንዳጣ መቼም አይለያዩ ነው። ኪራና ኤዱ ነው የሚሉት። ሲጀመር ውበታችን አብረን ስንሆን ነው የሚመጣው። እና አሁን ለምን በወሬ ትይዘኛለህ ወይ? አልጋብዝም። እንደውም የሆነ ጨዋታ ተጫውተን ያንን ጨዋታ እንትን ስትይ ጋባዥ ይታወቃል። እኔ ምንም ብርሳልሽ ነው የመጣው። እቃም ቢሆን አጥባለሁ እንጂ ሌላ እንትን አለለም። የለም በቃ እቃ ታጥቧል። እቃም አጥበናል። እኛ ቀድመን ነው ገብተናል። ያለኝን ነገር አስይዛለሁ። ቀሱ ይቻላል። ይሄን ውበት ካሳያሽ ደግሞ የባሰ አመቱን ሙሉ ነው የምንከፍለውና ይሄን ውበት መቼም ታውቂያለሽ። እንደውም አይንህን ስለምወደው እኮ ነው። ቅንድብህን እንዴት እንደሚያምር አመሰግናለሁ። ቤተሰቦች በቅንድቤም ትቀናለች። አንቺ በቅንድቤም ትቀኛለች። በሁሉ ነገር ነው የምቀናው። በጡንቻ እቀናለሁ። መውደዴን ወድጄዋለሁ፣ ሸሽጌስ የት ደርሳለሁ? እንደ ልቤ ያለውን ደርሶ ፍቅሯ በልቤ ላይ ነግሶ ብዙ ነገር እያሰብኩ ያለሁት
እራት ይኖረናል። ከእራታችን በፊት ግን ዛሬ ምንድን ነው ሻይ ቡና እንበላው ብዬሽ የጠራሁሽ። ዛሬ እራት አይደለም እና ተዘጋጃ ይባላል። እራት ቀን አይደለም። እራት ጋብዝሽ አይደለም። በቅርቡ የሆነ እራት ይኖርሻል። እውነት ለመናገር በቤተሰቦቼ ማርያም በል አዎ፣ እንዳትረሱት ቤተሰብ። እኔ በኋላ አስታውሱ እሺ። ከእራትም በላይ ነው የሚገባታል። እና ምንድነው ዛሬ እስቲ ከእነሱም የመጣ ነው ከእኔም ያለ ነው እና አንድ 3 ጥያቄዎች እኔም አዘጋጅቻለሁ። አንቺም ታዘጋጁ ካለች መታዘጋጁ ሲልሽ እኔ መጠየቅ የምፈልገው ጥያቄ ካለ በቃ አንተ ማወቅ የምፈልገው ብዙ አለ። 3 ጥያቄ ይዘጋጅልናል ማለት ነው። ማንም ያዘጋጀው እኔ ነኝ የምጠይቅ አንቺ እኔን ትጠይቅኛለሽ። እሱ ያዘጋጅ እሱን አልፈልግም። እስከዛ ግን የሚጠጣ ነገርና ማዘዝ ትችላለሽ። ማርያም አስፈቅደሽ አይደለም የምታዥው፣ ቤተሰቡ እንደፈለግሽ ነው የምታዥው። ምግብ ልብላ ምንም ነው የምታደርጊው። ማኪያቶ ስሪ ማኪያቶ አለ በዚህ ሁለት ማኪያቶ ለኔ ማዝሽ እና ማኪያቶ ላይ ግን ጣፋጭ ይከብዳል ታውቂያለሽ። አይ እኔ እንትን ነው ማኪያቶ ትንሽ ቡና ስላለው እንጂ አሁን ለምሳሌ እኔ ማር ነገር ምናምን አልጠቀምም። በጣም ጣፋጭ ቡና ማኪያቶ ሻቦ አንዱ ነፃ ያለ መቼም ቡና ሲባል ሲሚላችሁ ኢትዮጵያ ውስጥ እንትን ያለ ቡና ነውና እንቁ ናት የኔም ቡና እንቁ ነሽ እና በዛውም እኔ ቡና ብዬ ነው በኋላ እንትን የምልሽ እዚሁ እንትን ያለች እቺ ለየት ያለች ንግስት እኔ ሳቅ ነው የሚለው እና ከእንቅልፉ ይነቃል ምናምን አይደል? ማን ነው የሚነቃው? ኧረ በአንቺ ያልነቀው ታዲያ እሺ አሁን ለምንድን ነው የምታማልለኝ? እያማለልኩ አይደለም። ይሄ ሁሉ እኮ መልክ እየሰራሁ ማለት ነው። ሌላ ሰው ጋር ሲሆን እኮ እንደዚህ ምናምን ነው የሚለው፣ እኔ ጋር ሲሆን ምናምን ይላል ማለት ነው። እና እሺ እኔ በዚህ እሺ በቃ እንትን እላለሁ የምጠይቅሽ ጥያቄዎች አሉ። እነዛን ጥያቄዎች እንድትመልሽልኝ ነው። በመጀመሪያ ማን ጀምር? አንተ ተዘጋጅተህ የመጣ አንተ ነህ። እኔ ላስብ፣ አንተ ጀምር። ባይዘዊ ኤቢ የሆነ ነገር ልሽ ፈልጋለሁ። በመጀመሪያ ግን ያው አይንሽን ጨፍኝ። እኔ አንተን አምኜ እኔን አልጨፍንም። አይንሽን ጨፍኝ። የሆነ ነገር ማርያምን ምን ልታረግ? ጨፍኝ አልኩሽ አይደል? ጨፍኝ ነው በቃ ጨፍኝ። በደምብ ጨፍኝ። ይታይሻል። ያልሆነ ቦታ እንዳትነካኝ። ልነካሽ አይደለም። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። አንተ ነው ሌላ ቦታ ነው? ምን የሆነ ነገር ሸቶኝ ነው። ደግሞ ግንባር እኮ ዝም ብሎ አይሳም። እንደዚህ አስፈቅደን ነው አልቻልኩም። ለዛ ነው ስትይኝ እንትን አልኩህ። አበራሽብኛ ከባድ ነው እና ቤተሰቦች ትንሽ ዛሬ ውበቷ ከወትሮ ለየት ብሎብኛል እና ያው የዛሬው ሰርፕራይዝ በመጀመሪያ ይሄ ነው። በመጀመሪያ ሲጋራ ማጭሷል። ሲጋራ የለም። አይ ካፌ ላይ ለምን ሲጋራ ያስጨሳሉ? እሺ ቀጥልሽ ማለት ስለሆነ እና ሄዱዬ እውነት ለመናገር እኔ በዚህ ሰዓት አንቺን ስላገኘው ከአንቺ ጋር ስላለው የኔ ፀሐይ አብረሽኝ ስላለሽ ጊዜን ብሎ አድርገሽ እያኖርሽልኝ ስለሆነ በጣም ደስ ብሎኛል። እውነት ለመናገር አንቺም ጥሩ ላይ አልነበርሽም ማለት በቃ አሁን እያስተካከል ነው ብዬ አስባለሁ። ሰው በዚህ ሰዓት ሰው በሚያስፈልግሽ ሰዓት ከጎንሽ በመሆኔ ደስ ብሎኛል። እኔም በሚያስፈልገኝ ሰዓት አንቺ ከጎኔ በመሆንሽ ደስ ብሎኛል እውነት። እና አንድ መጠየቅ የምፈልገው ነገር ምንድነው መሰለሽ፣ በእኔና ባንቺ ግንኙነት በእኔና ባንቺ ጓደኝነት መሀል ምንድነው የምታስቢው? ምንድነው የሚሰማሽ ነገር አሁን ላይ ውስጥሽ የሚያስበው ነገር ምንድነው? ምንም አያስብም ማለት መሽኮርመም አይቻልም። እንዲህ ምን አሽኮርም? አይ ግን ምንም አላስብም ማለት ይሄ ግንኙነታችን የጓደኝነታችን እንዲጠፋ አልፈልግም። ባለበት ቢቀጥል ደስ ይለኛል። ከዛ ውጭ በቃ ጥሩ ወንድሜ ነህ፣ ጥሩ ጓደኛዬ ነህ። ወንድሜ ነህ?
አይ አጎቴ ይቻላል። እሺ ብቻ ደስ ብሎኛል። ደስተኛ ነኝ በጣም ከጎኔ ስላለ ከአጠገቤ ስለሆነ ደስተኛ ነኝ እና በዚሁ ቢቀጥ ባይ ነኝ እኔ እንደ ሀሳብ። ምናልባት የባህሪ የሆነ ማስተካከል ያለብኝ ነገር ካለ ብትነግረኝ ግልጽ ነው ብናወራ ይሄ ጓደኝነታችን ይቀጥላል ብዬ አስባለሁ። እውነት ለመናገር እንትን ውስጥ እንዲሄድ አድርገሽኛል እና ደስ ብሎኛል። እና ሌላ አንድ መጠየቅ የምፈልገው ነገር አለ። ይሄ ብዙ እኔ ቅድሚያ መጠየቅ ያለብኝ ተባብለን እና ሌላ የምጠይቀው ነገር ምንድን ነው ኤዱ ከአሁን በፊት ብሬክ ካረግሽ በኋላ በፍቅር ህይወትሽ ድጋሜ ተመልሰሻል ከሌላ ሰው ጋር እንዴት ነበረ? ብቻሽን ነሽ ወይ አሁንስ? የሚል ጥያቄም አለ። ይመለስልን። ከውድ ኪራ ከዲር ኪራ የተጠየቀው ምን አገባ አንተ? ምን አገባ? ቤተሰቦች እኔ ወዲ ልብሰኝ ነው በቃ እኔ እውነት ይነገረኝ በቃ። ባለፈው እኮ ተናግሬ ነበር። ባለፈው ቪዲዮ ላይም ተናግሬያለሁ። እንደዚህ ግን ቁጭ ብለን አላወራንም። አዎ እውነቱን ለመናገር በፍቅር ህይወት በሚለው እንትን ጥሩ ነገር የለኝም እስካሁን ባሳለፍኳቸው ጊዜያቶች እና ከዚህ በኋላ ምናልባት ጥሩ ነገር ይኖረኛል ብዬ ተስፋ አደርጋለሁ። እኔ በዘወይ ግን ብዙም ላጉት አይደለም ማኪያቶ ምንም ሸትሽ ሲጋራ ነገር እየሸተተኝ ነው። ማኪያቶ ነው የሚሆነው። ማኪያቶ ሲጋራ መስጠት ጀመረ እንዴ? ቅድም እያልሽ ነበር እዚህ ጋር የሚያጭሰው ካፌ ለምን ያስጨሳሉ? ጥሩ አይደለም። ኤኒሃው ወደ ጥያቄ ልመልስልና አሁን ላይ መረጋጋት ለጊዜ መውሰድ እፈልጋለሁ በጣም ከራሴ ጋር። አንተ ጋር ደግሞ በጣም ደስተኛ ነኝ ከምንም በላይ። ፍቅረኛ ራሱ አያስፈልገኝ። ቤተሰቦች እንደዚህ እያለች እንዴት እንደሚንከባከበኝ እንክብካቤ ስለበዛብሽ ነው የማትይዥው። ስለዚህ ላላ እናደርገዋለን። ፍቅረኛ እንዲይዝ ትፈልጋለህ? አዎ እንድትይዥ እፈልጋለሁ። ጥያቄ ይሆናል። እኔ ፍቅረኛ እንዲኖረኝ ትፈልጋለህ? ከባድ ጥያቄ በዛው በቃ አትይኝም እንዴ? ስኳር አበዛው መሰለኝ። አታማስረበል መልስ ጥያቄ ምን እንዲኖር ፍቅረኛ እንዲኖር? አይ አለ ደስ ይለኛል። ፍቅረኛ ቢኖር ደስ ይለኛል። ማንኛውም ሰው እኔ ያልኩት እኔ ፍቅረኛ እንዲይዝ ትፈልጋለህ ወይ? እኔ አንቺ ፍቅረኛ እንድትይዢ ማ እኔ ነኝ የምፈልገው? እንፈልግ እውነት ይሄ ሌላ ጦርነት ነው እና ብትይዢ ደስ ይለኛል። ብትይዢ ስልሽ ግን አይ ባትይዢ ደስ ይለኛል። አይቻልም አይቻልም። እንዲህ ቁጭ በይ ከእኔ ጋር ብትሳሳቂ ይሻልሻል። ኧረ እኔ እንድትይዢም አልፈልግም። እንዲሁ አርጅቼ ምንድን ነው እኔ ግን የሆነ ና ከአንተ ነው የሚፈጥ ከአንተ ነው ምኑ ካሜራ ዝቃርጎ እስኪ ምንድን ነው የሆነ ሲጋራ እየሸተተኝ ነው ከአንተ። አይ እንትን ኤዱዬ እኔ አንድም ያልነገርኩሽ ነገር አለና ማለት እሺ ይቅርታ በጣም ስትገቢ ጀምረሽ እንትን እያልሽ ነው። እሺ ቆይ ሌላ ጥያቄ ጠይቅ። መጀመሪያ አንተ እኔን ትወደኛለህ ወይስ አትወደኝ? ወድሻለሁ። ለምን ደግሞ አትመልሰው? አይኔን ይሄ እንደዚህ ትወደኛለህ አትወደኝ? አንቺ እዚህ ጋር እያለሽ አንቺን አለመውደድ አይከብድም እኮ? ኤዱን አለመውደድ ራሱ ይከብዳል። ቤተሰቦች ኧረ እኔ ፊቴን አልወደድም ነገራቸው። ኤዱን አለመውደድ በጣም ከባድ ነው እና መውደድ ብቻ አይደለም ነው ወድ እንዳገባውም አይፈልግም ሌላ ሰው እንዳታገቢ ከኔ ጋር ተዛዛጊ እያለኝ ነው። ምን ሊያደርገኝ እንዳሰበው አላውቅም። እንድታገቢ አልፈልግም። እውነት ለመናገር ለሰርጌ ወገብሽን ታጥቀሽ እንድትድሪ ነው የምፈልገው። አንተን ካገባሽማ አትመጣም። እኔ ሰርግ ነኝ እና ዋናው ዓላማ ይሄ ነው እና በጣም ወድሻለሁ። በጣም ወድሻለሁ። አንቺ እኮ ስፔሻል እኮ እንትን የምትይው ነገር ሶፍት የለም ግልሽ ነው። አንቺ ደግሞ ዝረክረክ ትወጃለሽ። ተረጋጊ። ኧረ ምንድን ነው ያ
ኪሩ ለምን ያስከው ሶፍት አመሰግናለሁ። ሶሪ ኤድዊን በጣም ይቅርታ በስህተት ነው እኮ ምንድን ነው አልገባኝም። ኤዱ እውነት ለመናገር እኔ እኮ አውጣው እስኪ አንቺ ስላለሽ ደስተኛ ነኝ በዚህ ሰዓት እና በሰዓቱ አታናደኝ። አውጣው። ምኑን ለውጣ? አሁን ይዘህ የነበረው ነበር ማለት ኤዱ አንድ ነገር ያልተረዳሽ ነገር አለ። በቃ እኔም ያለሁበት ሙድ ጥሩ አልነበረም በሰዓቱ እና በዛ አይነት አሁን ለምን ሌላ ነገር የምታወራው? አውጣው። ለምን ነው ያስከው? ምኑን ለውጣ? ለምንድን ነው ያስከው? በቃ እኔ አጨሳለሁ። ሲጋራን ታጨሳው? አዎ በቃ ማለት ከዛ እንደ ትልቅ ነገር ደግሞ በኪስ ይዘው ትዞራለህ። ኤዱ እኔ እኮ ብቻዬን ነበርኩኝ እኮ ብዙ ነገሮችን አሳልፌያለሁ። እንዴ እና ታዲያ በሱስ ነው እንዴ የምታሳልፈው? ሲጋራ በማጨስ ነው እንዴ የሚያልፈው ሁሉ ነገር? ሲቀጥል እንደ ጓደኛ አይደለም? ከባድ ጥሩ ሙድ ውስጥ ነበርኩኝ እውነት ለመናገር። እስኪ ማርያምን በል። ይሄ አንተ ነው ኪሩ? ቀልድ እንደ አጨሳለሁ በቃ ምንም ይሄ አዲስ ነገር አይደለም። ቀልድ ማርያምን ይሄ አንተ ነው? አዎ ኤዱ እውነት እኔ እኮ አታፍርም? ከኔ ፊት ይዘው መጣ ምናምን ነው በቃ አጨሳለሁ። እውነት አጨሳለሁ። ለእኔ አዲስ አይደለም ደግሞ ማጨስ ዛሬ አይደለም የጀመርኩት አንቺ ፊት ምናምን ሳይሆን ቆይቷል። በቃ ኦልሬዲ ጥሩ ሙድ ውስጥ እሺ ለምንድን ነው ያልነገርኩት? እንዴ ልንገርሽ እኔ እኮ ሰው የለኝም ነበር በሰዓቱ። እኔ ምንድን ነኝ? እኔ ሰው አይደለሁም እንዴ? እኔ ካገኘው በኋላ ቢያንስ ይሄን ነገር ምን ተማልታጠቁም። አሁን ይዘህ የምትዞር ለምንድን ነው አንተ? ምንም አዲስ ነገር አይደለም። በቃ ስለዚህ ነገር በቃ አሁን ተይው በእናትሽ። በቃ እኔ በዚህ ሰዓት ደስተኛ ነኝ እያልኩሽ ነው አይደል? አንቺ ስላለሽ ደስተኛ ነኝ። አሁን ደግሞ ቀንሻለሁ። በቃ እንደ ድሮ አልጠቀምም። በቃ ቀስ እያልኩ ለመተው ነው እየሞከርኩ ያለሁት። አሁን ቀስ እያልኩ ነው የምትረን ተሶሰኛ ነው። ቀንሻለሁ። ቀስ እያልኩ እየተውኩ ነው። እኔ ኤዱ በቃ እኔ አሁን በዚህ ሰዓት ባለሁበት ሰዓት ደስተኛ ነኝ። አሁን ላይ በቃ እየተውኩኝ ነው። በቃ እኔ ደግሞ በቃ ማለት በቃ እንደዚህ እንድትይኝ አልፈልግም። በቃ እኔ ጓደኝነታችን ይሄ ነው ማለት እንደዚህ አይነት ነገር ውስጥ ባወራ ለኔ አትነግረኝም ማለት ነው እንዴ? ኪሩኒ እኮ ጓደኛ ነው። ኤደን እኮ ነው እንዴ ታሸኛለህ? ዋሾሽ አይደለም ሄዱ። በቃ እኔ አንድ ነገር የምትረጂ ነገር አንተ ፈርሽ ቢያንስ ለምታደርገው ነገር ፈር ያሳፍራል ነገር ሰው የለበት ሰዓት ሰው ዛሬ ነው እንዴ እንደዚህ ይዤ በማየትሽ ነው የሚደብርሽ? እኔ በተጎደውበት ሰዓት ሄዱ በቃ ተይኝ። እኔ እንደው እግዚአብሔር ከሰው ፊት አታስጮኝ። እሺ እዚህ ጋር በጣም ብዙ ሰው አለ። አታስጮኝ። እንደዚህ ማውጣት ትችያለሽ። እንዴ ጭራሽ ማለት አትጃጃል። እሺ ስርዓት ያዥ። በቃ እንደውም አልፈልግም። በቃ ተይኝ ማለት ተይኝ ማለት እተውሃለሁ። እኔ አንተን መተው ችግር የለብኝም። በቃ ተይኝ። እኔ የነበረኝ ጓደኛዬ ይሄ ነው። ስርዓት ያዥ። በቃ አልፈልግም። ኧረ እባክህ ጓደኛ አንተ በቃ ምንድን ነው አማርኛ ፊልም እየሰራ ነው እኔ ልጅ? እኔ ምን ስለምን ፊልም ነው? ህይወቴ ፊልም ሆኗል። እኔ ለራሱ ግራ ገብቶኛል። አንተ ምን ሆነህ ነው? ትንሽ እንኳን ለሳታስብ ምን እዚህ ጉጂ እንግሊዝ ታደርጋለህ? ኤደን ተረጋጊ። በቃ እኔ ለምጄዋለሁ። በቃ አንቺ አስቀይመሃለሁ። እሺ ምንም አታስቀይሚኝም። በቃ እኔ አዲስ ነገር አንተ ስነ ስርዓት ይኖርህ፣ ቢያንስ ለኔ ክብር ይኖርህ። አንተ ስነ ስርዓት ይኖርህ እያልኩ እንዴ ምንድን ነው አንተ ስነ ስርዓት ባይኖርህ? አንተ ስለፈለክ የሚሆን ነገር የለም። ምን እዚህ ጋር ሳረክ አለ በቃ እኔ ከሰላውበት ነገር ነው ብዬ አላይህም እንዴ ደግሞ ብቻዬን በነበርኩበት ሰዓት በተጎዳሁበት ሰዓት እንዴ አንተ እንኳን እንዴት አትነግረኝም? ብቻዬን ተጎዳሁ ምናምን እና ታረገ ይሄ ነው እንዴ አንተ ከጉዳት የሚያድን ግን እግዚአብሔርን ከዚህ በኋላ አይኔን አታየውም። ልንገርህ አይደለ አይኔን አታየውም እንዴ ታውቂያለሽ። እኔ አንድ ነገር ልንገርሽ፣ በጣም እኔ ብዙ ነገር ያሳለፍኩ ልጅ ነኝ። እውነቴን ነው የምልሽ። በቃ በዛን ሰዓት ደግሞ የነበረኝ ጓደኛዬ ብዙ ነገር ከኔ በላይ ተጎድተህ ነው አንተ። እኔም እኮ ከአንተ በላይ በጣም ብዙ ጉዳቶች አሳልፌ ነው እዚህ የቆምኩት፣ ግን በዚህ አይደለም የተደበቅኩት። ከመቼ ወዲህ ነው አንተ ይሄ መፍትሄው ነው የሚያውቀው? በቃ ያለኝ ይሄ ነው። በቃ ልጅ አልችልም። በቃ እኔ ሞክሬያለሁ ብዙ ጊዜ ለመተው ሞክሬያለሁ። ወዴት ነው የሚያው? እንሂድ። ምሳ ታዘዋል እንዴ? ምሳ እንብላ ማለት ኧረ እባክህ ናውጣሽ እንሂድ። በቃ እኔ አዳምጠኝ። የምትወደኝ ከሆነ እናት በይ በቃ በእናትሽ በቃ እኔ ሙላ እኔ እንደው ነገር አትያዘው። በኢየሱስ ስም አትበልሰው ነው አላልኩም። በቃ በእግዚአብሔር በቃ ተይኝ። ክሩ እግዚአብሔርን እመታሃለሁ እኔ እንዴ አንተ ምን ሆነህ ነው? እሺ ተነስ ተነስ። አልሄድም እኔ አልሄድም። እኔ አልሄድም። በቃ ከሄድሽ ሂጂ። እግዚአብሔርን ስነ ስርዓት ይኖር። እኔ አልሄድም። ከሄድሽ ሂጂ። በቃ አልሄድም። ይሄን ነገር አትያዘው። እሺ አምጣው። በቃ ተይኝ። በቃ በእናትሽ እኔ ከነጋ ራሱ አላጨስኩም። በቃ አሁን ሰባበርሽብኝ። በቃ እኔ ጥሩ ሙድ ላይ አይደለሁም። በቃ በቻልሽው አቅም በቃ ምንም ሰባብሪ። በቃ እኔ በነበርኩበት ሰዓት በቃ ተይኝ። እሺ በቃ እሺ ተይኝ። በቃ ወደ ራሴ ልመለስበት። በቃ ልረጋጋሽ። መሄድ ካለብሽ ትሄጃለሽ። እሺ ነው እንሂድ። ወዴት ነው የምሄደው? አልሄድም። በቃ ተይኝ።
አንተ አትጃጃል። ተኝ ወደዛ በቃ በቃ ዲያታ መሀል እንዴ ለጓደኝነታችን መከፍለኝ ነው እንዴ? እንደዚህ ነው የምታደርገው? በቃ አሁን በዚህ ሰዓት በቃ ይሄን ከዚህ በኋላ አይኔን አታየውም። እሺ ነይ በቃ እኔ ማጨስ ይመስልሻል ወይ? ኪሩ ልቀቀኝ። እኔ ማጨስ ይመስልሻል ወይ? ንገሪኝ። እሺ ለምን ፈልገው ከኔ ማጨስ ናይ አላጨስም እንዴ? የነገርኩሽ ምን አገባኝ? ፍራንክ ነው። አንቺ ሌላው ያልነገርከኝ ሚስጥር ቢኖርስ? ሌላ አይደለም። አንቺ ብቻ ነሽ የፍራንክ ምሰሪው። ነይ እስኪ በደንብ ወዲያት ነው ቁጭ በይና እዚህ ጋር ወዲያት በደንብ ቁጭ በይና ለምን ነው የምትናደጂው? ኪሩ ዞር በል። ኪሩ እግዚአብሔርን ዞር በል። እኔ አንተ ጋር አልቀመጥም። ስሚ አንቺ ኤዱ፣ ኧረ በእግዚአብሔር ታያታልሽ አንቺ ስሚ፣ ኧረ በፈጣሪ ተይ እናቴ፣ ነይ ስሚ፣ ልንገርሽ። ስሚኝማ እናቴ፣ ስሚ ኤዱ፣ ፕሊስ በእናትሽ፣ ኧረ ይቅርታ በእናትሽ። እኔ እንደዚህ ያደርግሻል ብዬ አላሰብኩም ነበር። እግዚአብሔር እያወቅሽ ኪራ እኮ ነኝ አይደል እንዴ? እሺ አታርግሽ ፕሊስ፣ በቃ በእናትሽ በእናትሽ። ስሚ ኤዱ፣ ስሚኝ በእናትሽ ፕሊስ፣ በቃ ይቅርታ፣ ይቅርታሽ። እኔ ደግሞ ከአሁን በኋላ ልቀቀኝ፣ በቃ ልቀቀኝ። እንደዚህ አይነት ቀልድ አለ? እንደዚህ ይቀልዳል? አንቺ እንድትፈሪኝ አንቺ ብቻ ነሽ ፕራንክ ስታደርጊ ያለብሽ። እኔ እንደዚህ አይነት ፕራንክ አደርጋለሁ እንዴ? ምን ማለት ነው? ሱስ ገብቻ ልያክ ይሄንን ይዘህ እየዞርክ እንዴት ነው? ምን አይነት ፕራንክ ነው? አንቺ እያለሽ እንዴት ነው አሁን ሱስ የሚጀምር የሚመስልሽ? አሁን አንቺ አላቅልም። ዞር በል። አሁንም ትሸጣለህ ወደዛ። ዞር በል። ጌታ ነው ትሸጣለህ። ዞር በል ወደዛ። ዞር በልልኝ። እሺ መጀመሪያ እያለቀሽ ራሱ የሚያምርብሽ ልጅ እኮ ነሻለች። ተረጋጊሽ፣ ተረጋጊ፣ ተረጋጊ። አንቺ ብቻ ነሽ ስትሰሪ የሚያምርብሽ። ጉድ ቢያንስ አንዴ በጥፊ ብያለሁ። ወጡልኛል። ጠበጠበችኝ እኮ አላሳዝንሽም? ግን እንደዚህ መታሽ። እንደዚህ አይደረግም። አሁን ከሱ ሲወጣለሁ እንደዚህ በጥፊ መታሽ። ቤተሰቦች ደብድባኛለች። እሷ ብቻ ነች እንደዚህ አይነት ነገር ሲጀምር ማለት ነው። ቤተሰብም እኮ ሌላ ነገር ነው የሚያስቡ አይደለ? ለምን ፕራንክ እሷ ብቻ ነች ስትሰራ የሚያምርባት ነው። እንዴ ፕራንክ አላደርግማ። እኔ ቆንጆ፣ እኔ ጣፋጭ፣ ግን በጣም እንደምታስቢልኝ እንደምታዝኒልኝ ያየሁት በገና ገለዋለሁ። እግዚአብሔርን ሲያስጠላ ደግሞ የብዩስ ሲያስፈራራ ምንድን ነው? እውነት ለመናገር ቤተሰቦች ይትማ እውነት ለመናገር የማሳየት ሁላ አልፈልግም። በጣም ይከብዳል። በዚሁ መንገድ መናገር እፈልጋለሁ። ኤዱዬ የኔ እናት እንደዚህ አይነት እንትን ውስጥ አልገባም። ለምን ጓደኞቼን ታውቂያቸዋለሽ እነማን እንደሆኑ አንቺ በዙሪያ ያለሽ እና አላስበውም ሁላ እውነት ለመናገር እኔ እግዚአብሔር መርቆኛል ብዬ ነው የማስበው። በዚህ ሰዓት እኔ ጥሩ ሙድ ላይ በማሉበት ሰዓት ወደ መንፈሳዊ ቦታ ነው የሚሄደው እና እንደዚህ አይነት ነገር ማድረግ ልጅ አይደለሁም። እሺ እንዳይመስልሽ። ምን ቢሰማኝ እኔ እንደዚህ አይነት ውሳኔ አልወስንም። በቃ አንቺን ለማስደንገጥ ነው። ምን ያክል ትወጂኛለሽ የሚለውን ለማየት ቀደምቶች ደግሞ አሁን አረጋግጫለሁ። ከአሁን በኋላ አሁን አይደለም እንትን ራሱ ከሰል ራሱ አጨሳለሁ በአንቺ ምክንያት ማለት ነው። በደስታ እኮ ነው። ይሄን እንኳን አይደለም ቤተሰቦችን ይቅርታ መጠየቅ አለብኝ። ይቅርታ ጠይቅ። ውድ ቤተሰቦቼ በጣም ይቅርታ ማለት ይቅርታ ስላችሁ ምንድን ነው ዋናው ዓላማዬ ፕራንክ ማድረግ ነው። ኤዱን ጽድት አድርገን ደግሞ ፕራንክ አድርገናታል እና ዓላማችን ደግሞ እኔ ልበላ እኮ ሆዴን አስፍቼ መምጣቴ እጋብዛታለሁ። አብሽር እጋብዛታለሁ እና እጋብዝሻለሁ። አብሽሩ አብሽሩ እና እንደዚህ አይነት አልጠሩኩም እኮ በዛው። እሺ ይቅርታ ጠይቃቸውና እንታረቃለን። ከአሁን በኋላ እንኳን አታስቢ፣ እንደዚህ አይነት ስራ አልሰራም። እውነት አለቀሰች። አይዞሽ። እኔ ለምን አላለቅስም? እግዚአብሔርን ከፍቶኝ ነበር በጣም። አሁን እኔ ኪራ በስመ አብ። አይዞሽ አይዞሽ፣ ጠንካራ ነኝ። ጠንካራ ነኝ። አልሄድም። እዚሁ ነው አለቅሽም
አለቅሽም። መታሽኝ ሳረድ እንዴ ሰው ፊት መጮ ብቻ ነው እንዴ? መታኛለች። እንግዲህ አስቡ እንግዲህ እዛ ጋር ልሂድ እና ልብስህን ቀይር። እሱን አውልቀዋለሁ። የምር ሽታ አውልቀዋለሁ። ሻይ ባይዘው ወይ ባታስተካክዩም ያምርብሻል። ይቅርታዬን ተቀበለሽልኛል እና አሁን ወደ ምሳችን እንሄዳለን። ቤተሰቦች እሱንም አትጠጪዋለሽ። ኦልሬዲ ያዘሽው የለ ምሳም እንበላለን። ኦልሬዲ ምሳውም ደርሷል መሰለኝ። ቤተሰቦች በጣም አብራችሁን ስለቆያችሁ እናመሰግናለን። እንወዳቸዋለን። ቻው